የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ። የአንጋፋው አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል ዛሬ ጠዋት ሲፈጸም ከአሜሪካ የመጣው ልጁ ያደረገው የስንብት ንግግርና የልብ ጓደኛው አስኔ ምስክርነት የበርካታ ታዳሚዎችን ልብ ነክቷል። እኚህንና ሌሎች በስፋት እንዳስሳለን፣ አብራችን ቆዩ። እዚሁ አዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠ በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመደረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህ ችሎታን በጠዋቱ የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ የሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለሙ የገባው ገና በወጣትነቱ ሲሆን በተለይም በኮሜዲው ስራዎቹ የብዙዎቹን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል FBI ቁጥር 1 2010፣ ያንቺው ሌባ ቁጥር 1 2011፣ ሚስተር ኤክስ በ2011፣ FBI ቁጥር 2 2012፣ ያን ቀን በ2012፣ ባለቀለም ህልሞች በ2012፣ ሲቲ ቦይ በ2012፣ ታስቸግሪኛለሽ በ2013፣ ሶስተኛው ወገን በ2015፣ ሳለግራት በ2015፣ ኮመን ኮርስ በ2015፣ ያንቺው ሌባ ቁጥር 2 በ2017፣ FBI ቁጥር 3 በ2017፣ ፍቅር ምን አገባው በ2018፣ ክላስሜት በ2020 እኚህንና የተለያዩ የቲያትር መድረኮችን ሲሰራ ቆይቷል። የአንጋፋው አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል ሲፈጸም ከአሜሪካ የመጣው ልጁ ያደረገው የስንብት ንግግርና የልብ ጓደኛው አስኔ ምስክርነት የበርካታ ታዳሚዎችን ልብ ነክቷል። አስኔ ምን አለ? ፈጣሪ ያጽና። የልብ ወዳጅን ማጣት ቀላል አይደለም። አስኔና ነጻነት ከ29 ዓመት በላይ የዘለቀ ከወዳጅነትም በላይ የሆነ ወንድማማችነት ነበራቸው። ነፂ ስለ አስኔ እንዲህ ብሎ ነበር። አስኔ የልጅነት ጓደኛዬ፣ ሸኚዬና ተቀባዬ ኑርልኝ ብሎት ነበር። ዛሬ ግን ሸኚውም ተቀባዩም አስኔ ብቻውን ቀርቷል። የቀብር ስነ ስርዓቱ ላይ አስኔ እንደተናገረው እሱ መኪና ውስጥ ገቢና እኔ ነኝ የምቀመጠው፣ ልብስ እየተቀያየርን ነው የምንለብሰው ሲል የነበራቸው ጥብቅ ቁርኝነት አስታውሷል። አክሎም ነፂ ማታ ሰፈር የሚጠብቁ ልጆች እነዛ ብር የምትሰጣቸው እነሱን ለማን ተውኳቸው ሲልም ተሰምቷል። ወዳጅን እንደ ወንድም ሆኖ ማግኘት መታደለው፣ ማጣት ደግሞ መሪር ሐዘን ነው። ነፂን የ29 ዓመት የልብ ጓደኛዬን በ28 ዓመት ጓደኝነታችን ውስጥ የተለያይተን የምናውቀው ለአንድ ወር እንኳን አይሞላም። ፈጣሪ ነፍስ በገነት ያኑረው። አስኔ የልብ ጓደኛው የተወዳጁ የአርቲስት ነጻነት ወርቅነህ ልጅ ምን አለ? ለአባቱ የቀብር ስነ ስርዓት ከአሜሪካ ፖርትላንድ ኦሪገን የመጣው ልጁ አባቱን ታማኝ ባልና ልመኛው የሚችለው አይነት ምርጥ አባት ሲል ገልጾታል። ልጁ በንግግሩ ወቅት አርቲስት ነጻነት ወርቅነህ ለቤተሰቡ ለወዳጆቹ የነበረውን ልዩ ባህሪ ሲመሰክር ለሚወዳቸው ሰዎች ሁልጊዜ እንክብካቤ ያደርግ ነበር፣ በዙሪያውም ላሉትም ሁሉ ፈገግ ያሰኝ ነበር ብሏል። አባቱን በህይወቱ ላይ ያሳረፈውን አሻራ ሲገልጽም መማር ያለበትን የህይወት ትምህርት እንዳስተማረውና ከአባት የሚያገኘውን ፍቅር በሙሉ እንደሰጠው ተናግሯል። ከአንድ አባት ሊጠብቁ የሚችለው ሁሉ ነገር እሱ ነበር ሲልም አክሏል። የአባቱን ህልፈት ተከትለው እሱንና ቤተሰቡ በጥልቅ ሐዘን ውስጥ መሆናቸውን የገለጸው ልጁ በመጨረሻው ነገር ግን እግዚአብሔር የተሻለ ቦታ እንዳለ ከልባችን እናውቃለን በማለት ንግግሩን በምርቃት አጠቃለዋል። አርቲስት ነጻነት ወርቅነህ ካረፈ በኋላ ከቤተሰቡ ከወዳጆቹና ከሥራ ባልደረቦቹ የተሰጡ ምስክርነቶች መሃል የእሱን ማንነት የሚገልጹ 10 ነጥቦችን እናያቸው። አንደኛ፣ የተስፋ ሰው። አርቲስት ቅድስት ገብረስላሴ እንዳለችው ጓደኞቹ ተስፋ በሚቆርጡበት ጊዜ ትልቅ ቦታ እንደርሳለን እያለ የሚያበረታታ እና ተስፋ የመቁረጥ ወደ እነሱ እንዳይጠጋ የሚከላከል ተስፋ
የተስፋ ጋሻ ነበር። ሁለተኛ ተፈጥሯዊ የሳቅ ምንጭ። አርቲስት ሜሮን ጌትነት እንደገለጸችው በማንኛውም ሁኔታ ውስጥ ሆኖ ሰዎቹን ጉንጩን እስኪያምር ድረስ ማሳቅ የሚችልና ሳቅን እንደ ስራው ብቻ ሳይሆን እንደ ህይወት የሚኖር ሰው ነበር። ሶስተኛ ጥልቅ የህይወት ፍልስፍና ያለው ግጥም ጽፌያለሁ ብሎ ባዶ ወረቀት በመስጠት ህይወት ስርዝድል ማለቱ ነገሮችን ከላይ ብቻ ሳይሆን በጥልቅና በፍልስፍና የሚመለከት እንደነበር ማሳያ ነው። አራተኛ መንገድ ጠራጊና ቀና። ለሜሮን ጌትነት መጀመሪያ የቲያትር መድረክ ዕድል ወይ ፍሬሽማን እንደፈጠረላት ምክንያት እንደነበረ ሁሉ ለጀማሪዎች ለሙያ አጋሮቹ ቀናና አጋዥ ነበር። አምስተኛ ታማኝ ባልና ምርጥ አባት። ልጁ በአባቱ የሽኝት ንግግር ላይ ባደረገው ንግግሩ እንደገለጥን ለቤተሰቡ ፍቅር የሚሰጥ ልጁንም የህይወት ትምህርት ያስተማረና አባት ሊሆን የሚችለው በሙሉ የሆነ ምርጥ አባት ነበር። ስድስተኛ የማይነጠፍ ህልም ያለው እስከ ህይወቱ መጨረሻ ድረስ አዳዲስ ነገሮችን ለማሰብ አይቦዝንም ነበር። ከመሞቱ በፊት የድሮ ጓደኞቹን ሰብስቦ ትልቅ ስራ እንሰራለን ብሎ ማቀዱ ራዕይ ያለው ሰው መሆኑን ያሳያል። ሰባተኛ የልጅነት ፍቅርን የሚያከብር ስኬታማ አርቲስት ከሆነ በኋላ የልጅነት ጓደኞቹ እንደ ቅድስት ገብረ ስላሴ ያሉትን የማይረሳ አብሮነታቸውንና ትዝታቸውን አክብሮ የያዘ ታማኝ ወዳጅ ነበር። ስምንተኛ ጠንካራ አቋም ያለው ምንም እንኳን በሳቅ የተሞላ ቢሆንም በውስጡ በህይወቱ ፈተናዎች ያለፈ በሳቅ የማይሸፈን ጠንካራ አቋምና ማንነት የነበረው ሰው ነበር። ዘጠነኛ በዙሪያው ላሉት ሁሉ ብርሃን። ልጁ እንደገለጸው ቤተሰቦቹ ብቻ ሳይሆን በዙሪያ ላሉት ሰዎች ሁሉ ፈገግ የሚያሰኝና የሚያስደስት ለሰው የሚያስብ ኬሪንግ ባህሪ ነበረው። አስረኛ ሀገር ወዳድና የተከበረ የቀብር ስነ ስርዓቱ በሀገር ባለውለቶች መካነ ቀብር ቅድስት ስላሴ ካቴድራል ሲፈጸሙ ለሀገሩ ጥበብ ትልቅ አሻራ ያሳረፈ የተከበረ የኢትዮጵያዊ መሆኑን ያሳያል። እስኪ እናንተም ጨምሩበት።